አፋብኃ በተለያዩ ቀጠናዎች ወታደራዊ ዘመቻውን ሲቀጥል በኦሮሚያ ክልልም የተሳካ ኦፕሬሽን ፈጸመ። የአፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር ማዕከላዊ ጎንደር አለፋ ወረዳ ትናንት ጥቅምት 22 2018 ዓ.ም በመይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦር ሁለት ቦታ ላይ አውደ ውጊያ ተደርጓል። ከንጋት ጀምሮ ወደ አጸደ ማርያም ከተማ ምሽግ ድረስ ዘልቆ በመግባት ያገዛዙን ጥምር ኃይል በቀላሉ ምሽጎችን በማስለቀቅ ከተማውን መቆጣጠር ተችሏል። በሌላ አውደ ውጊያ አምስተኛ ቀኑን ከሻሁራና አጸደ ማርያም ከተማ ተስቦ ወደ አንድ የሞት ወረዳ ገብቶ ከበባ ውስጥ ያለውን ይህንኑ የአብይ ኃይል ወደ መጣበት ቀጠና መመለስ ባለመቻሉ በተለያየ አቅጣጫ ታፍኛለው ድረሱልኝ በማለት ሙከራ ቢያደርግም በፋኖ ምከታ ከሽፎበታል። በጥቅሉ በሁለቱ አውደ ውጊያ ከ56 በላይ ሙት እየታቀፈው የአብይ ጦር ከ32 በላይ ቁስለኛ ተመዝግቦለታል። በተለይም አገዛዙ ሁለት ከፍተኛ ወታደራዊ መኮንኖቹን አጥቷል። ይህ ባለበት ሁኔታ የአገዛዙ ጥምር ኃይል ዛሬም ድረስ ከገባበት መውጣት አልቻለም ሲል የአፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር የህዝብ ግንኙነት ፋኖ መምህር አስተውል አምሳሉ መረጃውን አድርሰዋል። በሌላ ቀጠና አፋብኃ ምዕራብ አማራ ቀጠና ዳግማዊ ቴዎድሮስ እዝ ጃዊ መተከል አራተኛ ክፍለ ጦር የወረዳውን ዋና ከተማ ፈንድቃ ከተማን ተቆጣጥሯል። ዛሬ ጥቅምት 23 2018 ዓ.ም ሌሊት የበረሃው መብረቅ አራተኛ ክፍለ ጦር ፈንድቃ ከተማን ሙሉ በሙሉ በመቆጣጠሩ ሚሊሻና ፖሊስ ከፖሊስ ጣቢያ ወጥቶ እየሸሸ ቢሆንም የፋኖ ጦር እየተከታተለ በገባበት ሁሉ እርምጃ ወስዷል። ፋኖን አጠፋለሁ ብሎ ከተለያዩ ቦታዎች የሰበሰባቸውን የአብይ ወንበር ጠባቂ ተላላኪ የመከላከያ ሰራዊት አባላት ወደ በረሃው ቀጠና ገብቶ አንድ ሳምንት ሙሉ እየመታው ይገኛል። ትናንትም ከብተሌ ቀበሌ ላይ በርካታ ያገዛዙ መከላከያ ሰራዊት አባላትን ሙትና ቁስለኛ ማድረግ የተቻለ ሲሆን አንድ ኦራል መኪና በድጋሜ ከጥቅም ውጭ ማድረግ ተችሏል ሲልም ፋኖ ያዕቆብ ጌታውን የአራተኛ ክፍለ ጦር ህዝብ ግንኙነት ኃላፊ አስታውቋል። በሌላ ቀጠና ደግሞ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሩ ወረዳ ቀበሌ 32 ልዩ ቦታው ከለቦና ጃሮታ በተባሉ ቦታዎች በሶስት አቅጣጫ የመጣውን የአብይ አህመድ ሰራዊት ሙትና ቁስለኛ በማድረግ ድል ተጎናጽፏል። የአብይ አህመድ ሰራዊት በሀብሩ ወረዳ ከቢስቲማ ወደ ኮለቦ ከጊራና ወደ ፋጂ እንዲሁም ከጣይቲ ወደ ሀብሩ በሶስት ጀኔራል ሲያመራ መድፍና በአንድ ዙ 23 ታጅቦ የባለሽርጡ ክፍለ ጦርን ለማጥቃትና የክፍለ ጦሩን ነበር ይዞታዎች ወረራ ለማድረግ ሙከራ አድርገዋል። ይሁን እንጂ ይህንን የመከተው የፋኖ ጦር በመልሶ ማጥቃት ድል ተጎናጽፏል። በዚህ ውጊያ ከፍተኛ የሆነ የጠላት ኃይልን ሙትና ቁስለኛ በመደረጉ ስርዓቱ በበርካታ አምቡላንሶችና ኦራል ቁስለኛውን ወደ መርሳና ወልዲያ ሆስፒታል ሲያጓጉዝ ውሏል ሲል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር ህዝብ ግንኙነት ፋኖ መሐመድ ሞገስ ከግንባር ዘገባውን አድርሰዋል። ይህ በእንዲህ እንዳለ የአፋብኃ ደቡብ አማራ ቀጠና አሳምነው እዝ ኃይለማርያም ማሞ ክፍለ ጦር በኦሮሚያ ክልል ገብቶ ውጤታማ የሆነ ኦፕሬሽን መስራቱ ተሰምቷል። የኃይለማርያም ማሞ ክፍለ ጦር ሶስተኛ የሰላም ሰው አንዳርጌ ሬጅመንት በኦሮሚያ ክልል ሐሙስ ገበያ አቅራቢያ ልዩ ቦታው ዘንጎ ኪዳነ ምሕረት አካባቢ ዘልቆ በመግባት ለሁለተኛ ጊዜ የተጠናና ውጤታማ ኦፕሬሽን ፈጽመዋል። በዚህም ልዩ ኦፕሬሽን የተደናገጠው የኦሮሚያ ልዩ ኃይልና የአብይ አህመድ ዙፋን አስጠባቂ ሰራዊት ሙትና ቁስለኛን ጥሎ ለመሸሽ ተገዷል። መረጃን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ የኃይለማርያም ማሞ ክፍለ ጦር ህዝብ ግንኙነት አድርሶናል።
How good.